ሰላም ቤተሰብ እንዴት ናችሁ? አለን ይመስገን። እንግዲህ ዛሬ በሌላ ቪዲዮ ተመልሰናል። ያው የዛሬ ቪዲዮአችን ከሰሞኑ በጣም አነጋጋሪ የነበረው የብርቱካን ጉዳይ ነው። ከኢቢኤስ ጋር ተያይዞ ያው ታሪኩ መድገም አያስፈልግም፣ ሁላችሁም ታውቃላችሁ። ኢቢኤስ ላይ ለቀረበው ነገር ግን የመልስ ምት የሚመስል ነገር ኢቲቪ ኢቢሲ ያው የመንግስት ቻናል መልስ ሰጥቶበታል ማለት ነው። እንደሚታወቀው ኢቢኤስ የግል ቻናል ሲሆን ያው ኢቲቪ ደግሞ የመንግስት እንደሆነ ይታወቃል። እና ምን አሉን እንግዲህ ያው ትክክል አይደለም፣ ድራማ ነው። እሷም ስትናገር ድራማ ነው፣ ተውኝ ተባልኩ ተወንኩት፣ ካስት ተደርጌ ነው የሚል ንግግር ስትናገር ነበረ። ያው ስክሪፕት እንደተጽፎላት እንደነበር እና አንዳንድ ፖለቲከኞች አንዳንድ ጋዜጠኞች እጃቸው ያለበት አይነት ስራ ነው የሚል አይነት ቪዲዮ ማለትም ዶክመንተሪ ሰርተው ለቀው ነበረ። እና ብርቱካንንም ሲያስጠኗት እሷ የተሳሳተችውን ነገር ከጀርባ ሆነው ከካሜራ ጀርባ ዳይሬክት ሲያደርጓት እንደነበረ አንዳንድ ነገሮችን አወጥቷል። ቀንጨብ ያለች ነገር ናት፣ ግን በደንብ እንደዚህ አይነት ማስረጃ ካላቸው ግን በደንብ ቢያሳዩን ጥሩ ነበረ ብዬ አስባለሁ። እና እንግዲህ ስንሰማ የቃላት ለውጥ ማለትም የሆነ እርስ በርሳቸው ቃላቶች የሚጋጩበት አይነት ነገሮችን ተመልክቻለሁ። ያው በሁለቱም በኩል የማይጠሙ ነገሮች አሉ። ለምሳሌ ኢቢኤስ ቲቪ ላይ በቀረበች ሰዓት ብርቱካን ያው ደፈሩን፣ ከዛ በኋላ ግን ለ6 ቀን ያክል ራሴን ስቼ ነበር ስትል ነበረ። እና ግን ራሱን የሳተ ሰው ምን ያክል ቀን እንደ ራሱን እንደሳተ፣ በዛ ላይ ደግሞ ማህፀኗን ይህን ቃል ባልጠቀመው ደስ ይለኛል። ያው በጉዝ ነገር ያው ጉዳት ሲያደርሱባት እንደነበረ እሱንም ተናግራለች። እና ያ ነገር ከተፈጠረ በጣም ከባድ ነው መቼስ፣ ህመሙ ፔኑ በጣም ከባድ ነው። ከዛም አልፎ ሰው ተሸክሞ እስከ መውጣት ከእሷ ጋርም ያለችውን ልጅ እስከ ማገዝ መድረስ፣ ይሄ ትንሽ እርስ በራሱ የሚጋጭ ነገር ነው። አንደኛ ነገር። ሁለተኛ ነገር ደግሞ ኢቢኤስ ቲቪዎች ያላሳዩት ማስረጃ፣ ለምሳሌ ዩኒቨርሲቲ በነበረችበት ሰዓት ያላትን ማስረጃዎች እነሱን አላቀረቡም። ያቀረቡት ማስረጃ የ12ኛ ክፍል ማስረጃዋን ያቀረቡት። አንደኛ ይሄ ትክክል አይደለም። ይሄ ውሸት ነው። ይሄ ለምሳሌ ይሄ አሁን ያቀረብኩላችሁ የዘረዘርኩላችሁ ነገር ኢቢኤስ ቲቪ ያቀረበው ነገር ውሸት ነው እንድንል ያደርገናል። ይሄ ስክሪፕቱን ስትሳሳት ሲያስተካክሏት የነበረው ነገር እሱን ጨምሮ ማለት ነው። እሱን ጨምሮ እነኛውን ማስረጃ ብለው ያመጡት ነገር ወይ ደግሞ የተናገረችው ነገር እሷ 5ኛ ላይ ያሰለፉን፣ ከዛ ደፈሩን ስትይ እንኳን ሴንስ እንዲሰጥ አድርገሽ ከቃላትሽ ስትናገሪ ሴንስ እንዲሰጥ አድርገሽ ተናገሪ ስትላት ነበር። እና እነኚህ ማስረጃዎች ኢቢኤስ ዋሽቶናል እንድንል ያደርጉናል። በሌላኛ በኩል ደግሞ አሁን ትላንትና በወጣው ዶክመንተሪ ደግሞ የተመለከትኩት ነገር ምንድነው? እሷ በድንግልና ነው ያገባሁት፣ ስንጋባ ድንግል ነኝ ብላ ተናገረች። መጀመሪያ እሷ ራሱ ማለት ነው ስንጋባ እኔ ከሱ ውጭ ማንንም አላውቅም፣ በድንግልና ነው ያገኘኝ፣ ስንጋባ ድንግል ነኝ አለች። ከዛ ደግሞ ቆይታለች እና ድጋሜ ደግሞ ስንጋባ ከኔና ከሱ ቅርበት የተነሳ ስንጋባ ነፍሰ ጡር ነበርኩ አለች። ይህም ትንሽ በእርስ በራሱ ይጋጫል። ነፍሰ ጡር ከነበረች ደግሞ ሲጋቡ አሁን ልጁ 2014 እንደተጋቡ ተናግረዋል። አሁን ልጁ የ3 ዓመት ልጅ እንጂ የ2 ዓመት ልጅ ሊሆን አይችልም። ባልየው ምንድን ነው ያለው? ልጃችን የ2 ዓመት ልጅ ነው ብለዋል። ኦኬ፣ እዚህ ጋር ሌላ ማስቀምጥላችሁ ነገር ምንድን ነው? ብርቱካን ኢቢኤስ ላይ በቀረበች ሰዓት ከ5 ዓመት በፊት እንደተደፈረች እና በዛው እንዳረገዘች ነው የተናገረችው። ግን ልጁ ደግሞ አሁን ስንት ዓመቱ ነው? ቢያንስ 3 ዓመቱ ነው የሚሆነው። ኢቢኤስ ሌላኛው የኢቢኤስ ውሸት ማለት ነው። ወደዚህኛው ወደ ኢቲቪ ስንመጣ ደግሞ አሁን እንደነገርኳችሁ እሷ እንደዛ ብላለች፣ የሚቃረን ነገር ተናግራለች። ከዛ ውጭ ተመሳሳይ የሚመስል ነገር ያየሁት አገር ቤት ሄደን ተጋብተን መተናል የሚለው እትዮም ትነግራለች፣ ወንድምዮ ማነው ባልዮም ተናግሯል። እሷም ራሱ አገር ቤት ሄደን ተጋብተን መጣን የሚል አይነት ንግግር ተናግረዋል። ከዛ ውጭ ግን ብርቱካንና ባለቤቷ አብረው የተነሱ ፎቶ ለምሳሌ በጭራሽ ብርቱካንን የማትመስል ሴት ሌላ ሴት ማለት ነው ከሰውየው ጋር
አንድ ሲያቀርቡ ነበር፣ ፎቶዋን ሲያመጡ ነበረ። ይሄም ደግሞ ኢቲቪ የዋሸን ነገር አለ የሚያስብል ነገር አለ። ብቻ ግን አሁን ምንድን ነው ልላችሁ የፈለግኩት ኢቢኤስም የሆነ የደበቀን ያልተናገረው ነገር አለ ወይ ደግሞ የተደረገ ታሪክ ላይ የጨማመረበት ሌላ ውሸት አለ። ይህን ያዙ። ከዛ ሲቀጥል ደግሞ ኢቲቪ ደግሞ የተፈጠረ ነገር አለ፣ ግን ደግሞ ያ የተፈጠረ ነገር እንዳልተፈጠረ አድርገው የተፈጠረውን ነገር እንዳልተፈጠረ አድርገው ግን ደግሞ ሌላ ድራማ በላዩ ላይ ቀጥለውበት ሰርተውበታል። ማለትም ኢቢኤስ የዋሹትን ነገር ውሸታቸውን አጋልጠዋል። እሱም በትክክል ተቀበለናል፣ ያየነው ነገር ስለሆነ። ግን ደግሞ እነሱም ሌላ ውሸት ጨምረዋል። ያው አከራዋ ስትናገር ከሰማችሁ ቪዲዮ ላይ የተቀረጸችበት ቢጃማ እንኳን ታጥቦ የተሰጣ ነበረ። እች ልጅ ቆይ ካሜራማን ሲገባ ምናምን ጎረቤት ምናምን አለ። መቼስ ጫካ አይደለም ብቻዋን ተነጥላ የምትኖረው እና አያዩም። ኢቢኤሶች መጥተው እንትን ሲሉ በጣም ከባድ ነገር ነው። ሌላኛው ሲቀጥል ደግሞ ቤተሰቦቼ ሞተዋል ብላ ተናግራለች። እናቴ በተለይ በወሊድ ነው፣ ከወለደች በ40 ቀን ነው ምናምን የሞተችው። ይህ ስክሪፕት እንደሆነ ያስታውቃል። በእርግጥ ይህ ስክሪፕት እንደሆነ ያስታውቃል፣ ኢቢኤስ ላይ የተናገረችው። ከዛ ውጭ ቲቪ ላይ ግን እናቴም አባቴም አሉ ብላለች። እህቷም እንደዛው ቤተሰቦቻችን አሉ ስትል ተደምጣለች። እንዲሁም ደግሞ እንባ ሁሉ መጥቶባት ነበር እህትየዋ መጨረሻ አካባቢ ላይ ካይታችሁ ከሆነ በተከበሩበት ሀገር ቤተሰቦቻችን በተከበሩበት ሀገር ተከብሮ ባሉበት ሀገር ሞተዋል መባሉ ምናምን ነገር ያሳዝናል ምናምን ብላ እስከ ማልቀስም ደርሳለች። ሌላኛው ነገር ግን የህመም ጉዳይ ነው። ብርቱካን የልብ ኬዝ አለብኝ፣ እሱ ትክክለኛ ነው። ከወሊድ በኋላ የመጣ የልብ ኬዝ አለብኝ፣ ከወለድኩ በኋላ ነው ያጋጠመኝ ይሄ ብላለች። አንድ ይሄን ያዙ። ኢቢኤስ ቲቪ ላይ ግን የልብ ኬዝ ብቻ ሳይሆን ልጇም ደግሞ የአይን ቀዶ ጥገና እንደሚያስፈልገው አይነት ነገር ማስረጃዎች ወጥተዋል። ክፍለ ከተማዎች ሳይቀሩ አዲስ አበባ ውስጥ ያሉ ክፍለ ከተማዎች ሳይቀሩ በኢቢኤስ ድራማ ውስጥ ተሳትፈዋል የሚል ነገርን አቀርበዋል። የኢቢኤስ ሰራተኞች ግማሽ በግማሽ እንደታሰሩ ይታወቃል። ያው ኃላፊዎቹም ይታሰራሉ የሚል ግምት አለኝ። የተረጋገጠ ነገር የለም። በእርግጥ ታስረዋል የሚሉ መረጃዎች ወጥተዋል። ግን ቢሆንም ደግሞ የሆኑ ግር እንዲለን የሚያደርጉ ነገሮች አሉ። እሺ የብርቱካን ታሪክ እዚህ ጋር አንድ ላቀርበው የምፈልገውን ጥያቄ አለኝ። የብርቱካን ታሪክ ውሸት ነው፣ በቃ ቶታሊ ውሸት ነው ብለን አምነን እንቀበል። ግን በእርግጥ ደግሞ የታገቱ አንድ 16 የሚሆኑ የዩኒቨርሲቲ ልጆች አሉ። ከደምቢ ዶሎ ዩኒቨርሲቲ የሚማሩ የታገቱ ልጆች አሉ፣ የት እንደገቡ የማይታወቁ። ይህን ነገር መንግስት ችላ ብሎታል፣ ይታወቃል። ዝምታ ላይ እንዳሉ ይታወቃል። ይሄን ነገር ለመቀስቀስም ሊሆን ይችላል፣ አይታወቅም። ይሄ ታሪክ እንዲነሳ የተፈለገበት ይሄ ነገር እንዲቀሰቀስም ተፈልጎ ሊሆን ይችላል። አይዶን ነው፣ እዛ ውስጥ ዝርዝር ውስጥ አልገባም። ግን ደግሞ የምርም የተበደሉ ሰዎች እንዳሉ ማሳያ ነው። ይሄ የምርም የተበደሉ ሰዎች እስከዛሬ በስቃይ ውስጥ ያሉ ሰዎች እንዳሉ ማሳያ ነው። ሌሎች ማስረጃዎችም እንግዲህ ይቅረቡ ከተባለ ደግሞ የባለቤቷ ጉዳይ ነው። ባንክ ሰራተኛ ነው ተብሏል። የባንክ ሰራተኛ አሁን እንጃኔ ቤተሰብ አስተዳድሮ የቤት ኪራይ ከፍሎ ሊያውም የልብ ኬዝ አለባት፣ እሱን ሁሉ ሸፍኖ ቤቷ የሞላ ነው። ምንም ሀሳብ የለባትም። ሊያውም እሷ አትሰራም አይነት ነገር፣ እሷ አትሰራም፣ ቤቷ ግን የሞላ ነው። በሱ የደሞዝ ማለት ነው። በሱ ደሞዝ ታከማ ስቤዛ ሆኖ የቤት ኪራይ ተከፍሎ ልብስ አለ፣ ልጅ አለ። በዛ ላይ እኔ እንጃ ይህን ሁሉ ተሸፍኖበት ያኖራል። ያው እነሱን ካኖራቸው ይችላሉ። ግን ትንሽ ይሄም ትንሽ ከእውነት የራቀ አይነት የሚመስል ነገር አለው። ለማንኛውም ግን ሀሳቤን ጠቅለል ላደርግና ልግለጽ። እናንተ ሌላ ሀሳብ ካላችሁ በኮሜንት ታስቀምጣላችሁ። የኔ ሀሳብ ምንድን ነው? ኢቢኤስም ኢቲቪም በጣም የዋሹን ነገር አለ። የኢቢኤስም ዶክመንተሪ የኢቲቪም ዶክመንተሪ ግራ የሚያጋባ ነገር አለው።
አሁን እውነቱ በትክክል ያለው ብርቱካን ጋር ብቻ ነው። ብርቱካን ጋር ብቻ ነው እውነት ለመናገር በቃ ይሄ ተበድላም ከሆነ አይ ድራማም ከሆነ ያለው እውነቱ ብርቱካን ጋር ነው እንጂ አሁን በመንግስት ቴሌቪዥን መቼም ተበድላ ቢሆን በመንግስት ቴሌቪዥን እውነታውን አውጥተው ያሳዩናል ብለን አንጠብቅም። ይሄ አንጠብቅም። ድክመቱ መንግስት ጋር ከሆነ ያለው የመንግስትን ድክመት አውጥቶ የሚያሳይ የመንግስት ቻናል የለም፣ ኖሮ አያውቅም። ይሄ ያለ ሀቅ ነው፣ ያለ እውነታ ነው። ሲቀጥል ግን ደግሞ ኢቢኤስ ቲቪ በድራማ ውስጥ የተጨማለቀ ቻናል መሆኑን ከዚህ በፊትም አይተናል። ለምሳሌ አንድ ነገር ብቻ ልጥቀስ። መቅደስን ሊያስወጧት ሲነጋገሩ፣ መቅደስ ደበሳይ ማለት ነው፣ ሊያስወጧት ሲነጋገሩ፣ ለእኛ ግን ለህዝቡ ምናሉ ፊት ለፊት ወጡና እረፍት ላይ ናት ትመለሳለች አሉ። ከዛስ መቅደስ ቦርዱ አባላት ጋር መስማማት ሲያቅታት ወጥታ አባይ ቲቪ ገባች። አባይ ቲቪ እንደገባች ይፋዊ መግለጫ ስትሰጥ ደግሞ ምናሉ መጡና እየተነጋገሩ ነበረ፣ ግን ምን ጊዜ ሄዳ ተፈራርማ እንደወሰነችና ከኢቢኤስ እንደለቀቀች አናቅም አሉ። ይህም ትልቅ ውሸት ነው፣ እንደዋሹን ያስታውቃል። በቃ አሁን ኢቢኤስ ቲቪ እይታዎቹ ቆንጆ ስለሆኑ ህዝቡ ደግሞ የሚያስለቅሱ ነገሮች፣ ሰዎች ሲበደሉ፣ ሲያለቅሱ፣ ሲያዝኑ አይነት ዶክመንተሪዎች ሲሰሩ ህዝባችን ይወዳል። እውነቱን ለመናገር ይወዳልና ሩሩ ህዝብ ስለሆነ ያው መውደዱ አይቀርም። በእርግጥ እሱ አይደለም አጠያያቂው ነገር። እሱን ስላዩ በጣም ብዙ ዓመት ከ15 ዓመት በላይ ይሆናል መቼስ ኢቢኤስ ቲቪ ከተቋቋመ ብዬ አስባለሁ። 15 ዓመት አካባቢ ሆነዋል። ሴፉ ሾው እንኳን 11 ዓመቱ ነው። ስለዚህ እሱን ስላዩ በቃ መደገፍ ፈለጉ። እሱን ተገን አድርገው ሌላ ስራ መስራት ጀመሩ ማለት ነው። ይሄ ግልጽ ነው። አሁን ኢቢኤስ ቲቪም ሀቁን አላወጣልንም፣ የጨመረው ውሸት አለ። ኢቢሲ ደግሞ ምን አደረገ? ኢቢኤስ ቲቪ የጨመረውን ውሸት አጠፋና እውነታውን አመጣ ማለት ነው። የኢቢኤስን ውሸት አጋለጠ። ከዛ ደግሞ የራሱን ውሸት ግን ጨመረበት። ሌላ ውሸቶች ግን ጨመረበት፣ ያው ላለመወቀስ ማለት ነው። ሌላኛው ምንድነው? ያው ብርቱካን 16ቱ ታግተው የነበሩ ዩኒቨርሲቲ ተማሪዎች 16ቱ ውስጥ ስሟም የለም በጭራሽ፣ እዛም አልተማረችም ብለውናል። እሺ አልተማረችም፣ ስሟ የለም። እነኛ ግን 16ቱ ልጆች ከምን ደረሱ? የት ገቡ? የት ናቸው ብለን መለስ ብለን እንድናስብና እንድንጠይቅ አድርጎናል ብዬ አስባለሁኝ፣ እንደ ግል ማለት ነው። እኔ ለምሳሌ እውነትም የገቡ በተለይ ሴት ልጆች እውነትም የምርም እንዳልተደፈሩ ማስረጃ አለን ወይ? እንዳልተደፈሩስ መተማመን እንችላለን ወይ ብዬ ራሴን እንድጠይቅ አድርጎኛል። ብዙዎቻችሁ እንደጠየቃችሁ ተስፋ አደርጋለሁ። ሌላኛው አሁንም ብርቱካን ድራማ እየሰራችብን እንዳልሆነ እናውቃለን። ኢቢኤስ ላይ ቀርባ የተናገረችው ነገር ድራማ ከሆነ ይህን ጥያቄ ነው የሚሰማችሁን ተናገሩኛላችሁ። ድራማ ተናገራ ከሆነ ኢቢኤስ ላይ ቀርባ ኢቲቪ ላይ ቀርባ ድራማ ሰርታ እንዳልሆነ ምንድን ነው ማረጋገጫችን? መተማመኛችን ምንድን ነው? በምን እናረጋግጣለን? ይሄ ሌላኛው ጥያቄ ነው። እና ብቻ ግን እስቲ ሀሳባችሁን ገለጹልን። ያው ይሄ ነገር መጠንሰስ ከጀመረ እንደ ኢቢሲ ዶክመንተሪ አገላለጽ እንግዲህ ከ3 ወር በፊት ነው ይህ ነገር መጠንሰስ የጀመሩት። የፖለቲከኞች እጅ ያለበት የሚሉ አይነት ነገር ሲናገሩ ነበረ። እኔ ብዙ ሴንስ አልሰጠኝም። የማይመስል ነገር አለበት እውነት ለመናገር። ከዛኛውም የማይመስል አለ፣ ከዚህኛውም የማይመስል አለ። እኔ ሁለቱንም ማመን ስለከበደኝ ሁለቱንም አላመንኳቸውም። እውነት ለመናገር ሁለቱንም አላመንኳቸውም። እስቲ እናንተ ሀሳብ ካላችሁ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። በሌላ ቪዲዮ ደግሞ መልሰን የምንገናኝ ይሆናል። ግን እንደው አንድ ነገር ብጨምር ደስ ይለኛል። መንግስት እንደው እዚች ነገር ላይ አፋጣኝ መልስ እንደሰጠ ለተበደሉ ሰዎች አፋጣኝ መልስ የሚሰጥ መንግስት ቢኖረን አይዊሽ እመኛለሁ። በጣም በጣም ምኞቴ ነው። ስሙን ለማጽዳት የሚሮጠውን ያክል ይሄኛውን መንግስት ብቻ እያልኩ አይደለም። ኢትዮጵያ ውስጥ እስከዛሬ ያየናቸው መንግስታት ስማቸውን የሚያጸዱ
ለስማቸው በጣም የሚቆረቆሩ ናቸው እንጂ እውነትን ይዘው እውነት የተበደለ ሰው ፍትህ ሲያገኝ እኔ አይቻላቅም እውነት ለመናገር ሆነስትሊ ምንም ይሄ ያለ ሀቅ ነው። ያው እንግዲህ ካስወቀሰኝ አላቅም። አይ አግኝተዋል የምትሉ ሰዎች ካላችሁ ሶሪ በጣም እኔ ግን ስላላየው እስከዛሬ የራሱን ስም የሚያጸዳ መንግስት ነው ኢትዮጵያ ውስጥ ያየሁት እስከዛሬ ስል እስከዛሬ ማለቴ ስንት መንግስታት መጥተዋል እስካሁን። እሱም ማለቴ ነው እንጂ አንድ መንግስት ላይ ብቻ እንትን እያልኩ አይደለም። ያው እናያለን ብቻ የሚሆነውን። በሌላ ቀን በሌላ ቪዲዮ እንገናኛለን። ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ፣ እንቀበላለን። በቀጣይ ቪዲዮ በሌላ ጊዜ መልስ እንገናኛለን። እስከዚያም ደግሞ ሁላችሁም የሀገሬ ልጆች ቸር ቆዩልኝ።